የውርስ ህግ በኢትዮጵያ ውርስ አንድ ሰው ከሞተ በኋላ የሚነሳ ጉዳይ ስለመሆኑ የሚታወቅ ሲሆን ሟች ከሞተ በኋላ በዋና መኖሪያ ስፍራው ውርሱ ለወራሾች ይከፈታል። በዚሁ ረገድ ከሟቹ ግለሰብ ጋር የተቆራኙ በመሆናቸው ሞቱ ከሚያቋርጣቸው መብቶችና ግዴታዎች ውጭ ሌሎች መብቶች ለወራሾችና ለኑዛዜ ባለስጦታዎች ይተላለፋሉ በማለት በፍትሐ ብሔር ህጉ ላይ ስለ ውርስ በሚደነግገው ምዕራፍ አንቀጽ 826 ላይ ተደንግጎ ይገኛል። ውርስ በአውራሹ ኑዛዜ ያለ ኑዛዜ ወይም በህግ ወይም በሁለቱም ሊፈጸም እንደሚችል በፍትሐ ብሔር ህጉ አንቀጽ 829 ላይ ተደንግጎ ይገኛል። ይህ ማለት ሟች ከሞተ በኋላ የውርስ ሀብት እንዲከፋፈል ወይም የሚከፋፈልበትን ሁኔታ በተመለከተ በህጉ በተመለከተው መሰረት የጸና ኑዛዜ አድርጎ ከሆነ የሞተው ውርሱ በተደረገው በኑዛዜው መሰረት የሚፈጸም ሲሆን ሟች ኑዛዜ የሌለው ከሆነ ደግሞ ወይም ሟች ሳይናዘዝ የሞተ ከሆነ በህጉ በተቀመጠው የዝምድና ቅደም ተከተል መሰረት ውርሱ የሚከፋፈልበት ስርዓት በፍትሐ ብሔር ህጉ ላይ ተደንግጎ ይገኛል። በተጨማሪም ሟች ኑዛዜ ኖሮት ነገር ግን ሁሉንም ንብረቶችን በኑዛዜው ያላካተተ ከሆነ በኑዛዜው ያልተሸፈኑ ንብረቶች በህጉ መሰረት ለወራሾቹ የሚከፋፈሉ እንደሚሆን በህጉ ተደንግጎ ይገኛል። ውድ ተመልካቾች ወራሽ ለመሆን መሟላት ያለባቸው ሁለት መሰረታዊ መስፈርቶችን እንመለከታለን። በፍትሐ ብሔር ህጉ አንቀጽ 830 ላይ በተደነገገው መሰረት ለመውረስ በህጉ የተመለከቱ ሁለት ዋና ቅድመ ሁኔታዎችን መሟላት ያለባቸው ሲሆን የመጀመሪያው የወራሽ በህይወት መኖር ማለትም አንድ ሰው ወራሽ መሆን የሚችለው ሟቹ ሲሞት ወራሽ ተብየው በህይወት ሊሆን ይገባል ማለት ነው። ሁለተኛው ደግሞ ለወራሽነት መሟላት ያለበት ቅድመ ሁኔታ ለወራሽነት ያልተገባ ወይም አንወርዚ አለመሆን ስለመሆናቸው በህጉ ተደንግጓል። የመጀመሪያው በህይወት መኖርን እንደ መስፈርት ስንመለከት አንድ ሰው ወራሽ መሆን የሚችለው ሟቹ ሲሞት በህይወት ያለ ከሆነ ነው። ከዚህ ጋር በተገናኘ ሶስት ወሳኝ ጥያቄዎች ይነሳሉ። አንደኛው ወራሽ ተብየውም ቢሞትስ? ሁለተኛው ጥያቄ ደግሞ አስቡት አባትና ልጅ በተሽከርካሪ በመጓዝ ላይ እንዳሉ አደጋ ደርሶባቸው ሁለቱም ቢሞቱና ከሁለቱ ቀድሞ የሞተው ማን እንደሆነ ማወቅ ባይቻል በውርሱ ላይ የሚያመጣው የህግ ውጤት ምን ይሆናል የሚለው ጥያቄ። ሶስተኛው ደግሞ አስቡት አቶ መሐመድ የሚባል ግለሰብ ባለቤቱ ወይም ሚስቱ ነፍሰ ጡር በነበረችበት ጊዜ ህመም ወይም ድንገተኛ አደጋ አጋጠመውና ህይወቱ አለፈ ወይም ሞተ። በዚህ ጊዜ የተጸነሰው ልጅ አባቱን የመውረስ ዕጣ ፈንታ ምን ሊሆን ይችላል የሚሉ ሶስት ወሳኝ ጥያቄዎችን መመለስ ያስፈልጋል።